ለእግዚአብሔር ሕግና ትእዛዛት የሚቀና በፊቱ የቁጣ እሳት የሚነድ ከ800 በላይ የበዓል ወይም የጣዖት ነቢያትን ያስገድልና ያጠፋ በክፉዎች ላይ ለተግሳጽ አንደበቱን የሚከፍት ፍርሃት ተብሎ ነገር የሌለበት 3 ዓመት ከ6 ወር ሰማይን ዝናብ እንዳታመጣ የለጎመ ድንቅ ነቢይ። ዛሬ ስለዚህ ነቢይ እንነጋገራለን። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ የታሪካችን ተከታታዮች ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮአችንን ላይክ እያደረጋችሁ ለብዙዎች እንዲደርስና ብዙዎች ይህን ታሪክ እንዲያዳምጡ በማድረግ አብራችሁን እንድትቆዩ በትህትና እንጠይቃለን። ትውልዱ ከነገደ ሌዊ ወገን ሲሆን የአባቱ ስም ኢያስኑስ የእናቱ ስም ደግሞ ቶና ነው። ሲወለድ ብርሃንን የለበሱ 4 ሰዎች ሲሰግዱለትና በሚጠቀለልበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አይቷል። ይህን ካየ በኋላ በኢየሩሳሌም ወዳሉ ካህናት ሄዶ ያየውን ነገር ነገራቸው። ካህናቱም ማደሪያው በብርሃን ውስጥ ይሆን፣ በቃሉ የሚቆርጥ ይሆን፣ ወይስ ደግሞ እስራኤልን በእሳት ሰይፍ እየቀጣ የሚገዛቸው ይሆንን ተባባሉ። በእስራኤል ንጉሥ በአካብና በሚስቱ በኤልዛቤል በልጁም በአካዝያስ ላይ ያደረገው ተአምራቱ በመጽሐፍ ቅዱስ በአንደኛና ሁለተኛ ነገሥት ላይ ተመዝግቦ ይገኛል። ይህ ነቢይ በኋለኛው ዘመን ከሄኖክ ጋር ሐሳዊ መሲሕን ለመቃወም የሚነሳ ነቢይ ነው። ዮሐንስ በራእዩ 2 የዘይት እንጨቶች በምድር ላይ የተሾሙ በእግዚአብሔር ፊት የሚያበሩ መብራቶች ናቸው ሲል ስለዚህ ነቢይና ስለ ሄኖክ ይመሰክራል። ለመሆኑ ይህ ነቢይ ማን ነው? የእናንተ ጥያቄ ሊሆን ይችላል። ጥያቄውን ስታነሱ መልሱን ልንገራችሁ። በብሉይ ኪዳን ውስጥ ካሉ ታላላቅና እሳታዊ ነቢያት አንዱ የሆነው ነቢዩ ኤልያስ ነው። ቀደም ብለን እንደተናገርን ሙሉ ታሪኩ በመጽሐፍ ቅዱስ ውስጥ በአንደኛና በሁለተኛ ነገሥት ውስጥ ይገኛል። ኤልያስ የቴስቢቱ ኤልያስ በመባል ይታወቃል። አገልግሎቱን የጀመረው በእስራኤል በኃይለኛውና በክፉ ንጉሥ በአካብ ዘመን ነበር። ኤልያስ ወደ አካብ ቀርቦ እኔ በእርሱ ፊት የምቆምለት የእስራኤል አምላክ ሕያው እንደሆነ በቃሌ ካልሆነ በቀር በእነዚህ ዓመታት ጤዛና ዝናብ አይሆንም የሚል የጥፋት ትንቢትን ተናገረ። እግዚአብሔር ኤልያስን ሸሽጎ እንዲቀመጥ ወደ ዮርዳኖስ ምስራቅ ወዳለው ከናንት ወንዝ ዳር ላከው። እዚያም ቁራዎች ጧትና ማታ የሚመገበውን እያመጡለት ይመገብ ነበር። ውሃም ከወንዙ ይጠጣ ነበር። ወንዙ ከደረቀ በኋላ እግዚአብሔር ኤልያስን ወደ ሲዶና ግዛት ወዳለው ወደ ሰራፕታዋ መበለት ቤት ላከው። እዚያም ድሃ የሆነች አንዲት መበለት አገኘ። እርሷም በቤቷ ያላት ትንሽ ዱቄትና ዘይት ብቻ ነበር። ኤልያስም ዱቄቷ ከማድጋው እንዳይጠፋ ዘይቷም ከማሰሮው እንዳይጎድል ተስፋ ሰጣት። ይህ ተአምርም በድርቁ ዓመታት ሁሉ ተፈጸመ። ቤቷ እንደሞላ በበረከትም እንደተትረፈረፈች ያንን መጥፎና አስከፊ ጊዜ አሳለፈች። በኋላ ግን ያልታሰበ መበለቷን ያሳዘነ ነገር ተፈጸመ። የሰራፕታዋ መበለት ልጅ ኤልያስ ባለበት ሕይወቱ አለፈ። ኤልያስም በልጁ ላይ 3 ጊዜ ተዘርግቶ እጁን በእጁ ላይ አድርጎ ወደ እግዚአብሔር ጸለየ። እግዚአብሔርም የሕፃኑን ነፍስ እንዲመልስለትና ሕያው እንዲሆን ተማጸነ። ከዚህም የኤልያስ ጸሎት በኋላ የሞተው የሰራፕታዋ መበለት ልጅ ተነሳና ሕያው ሆነ። ይህ የሰራፕታዋ መበለት ልጅ በኋለኛው ዘመን ነቢይ ሆኖ ወደ ነነዌ ሀገር እንዲያስተምር የተላከው ነቢዩ ዮናስ ነው። ከ3 ዓመት ከ6 ወር በኋላ እግዚአብሔር ኤልያስን ሂድ፣ ለአካብ ተገለጥ፣ በምድርም ላይ ዝናብ እሰጣለሁ በለው አለው። ኤልያስም የአካብ ቤት አስተዳዳሪ ከሆነው ከታማኙ ኦብዩድ ጋር ተገናኘ። ኤልያስ አካብን ጠርቶ መላው እስራኤልን 450 የበዓል ጣዖት ነቢያትን 400 የአሸራት ጣዖት ነቢያትን ወደ ቀርሜሎስ ተራራ በጠቅላላው 850 ነቢያትን እንዲሰበስብ ነገረው። የበዓል ነቢያትና ኤልያስ ለእግዚአብሔርና ለበዓል መሠዊያ ሰርተው እሳት ሳያስነሱ በጸሎት ከሰማይ እሳትን አውርዶ መሥዋዕቱን የሚያቃጥል አምላክ ያ እውነተኛ አምላክ ይሆናል የሚል ፈተና ቀረበ። የበዓል ነቢያት ከጧት ጀምረው እስከ ቀትር ድረስ ጮኹ፣ ሰውነታቸውን ቆረጡ። ነገር ግን ምንም ምላሽ አላገኙም። ኤልያስ መሠዊያውን ጠግኖ መሥዋዕቱን አስቀመጠ። ከዚያም ወደ እግዚአብሔር ጸለየ። ወዲያውኑ ከሰማይ እሳት ወርዶ መሥዋዕቱን፣ እንጨቱንም፣ ድንጋዩንም፣ አፈሩንም አልፎ የነበረውን መሥዋዕት ሁሉ በላ። ሕዝቡም ሁሉ ይህንን አይተው በግንባራቸው ወድቀው
እግዚአብሔር እሱ አምላክ ነው አሉ። ኤልያስ የበዓል ነቢያትን ሁሉ አስይዞ 850 ነቢያትን በቂሶን ወንዝ አስገደላቸው። ኤልያስ ወደ ተራራው ጫፍ ወጣና ለ7 ጊዜ ያህል ጸለየ። በመጨረሻም በባህሩ ላይ እንደ ሰው እጅ ያህል ትንሽዬ ደመና ታየ። ትንሿ ደመናም በድንገት እየገፋች ሄዳ ትንሽዬ ደመናና ነፋስ ሞላው። ታላቅ ዝናብም ዘነበ። ንግሥት ኤልዛቤል ኤልያስ የበዓል ነቢያትን እንደገደለ ሰምታ ነፍስህን እንዳንዱ ነፍስ ባላደርጋት አማልክት እንደዚሁ ያድርጉብኝ፣ ይህንን ይጨምሩብኝ ብላ ላከችበት። ኤልያስም ይህንን ሰምቶ ፈራና ነፍሱን ለማዳን ወደ ይሁዳ ግዛት ወደ ቤርሳቤህ ሸሸ። ኤልያስ ከዚያ ተነስቶ 40 ቀንና 40 ሌሊት ከተመላለሰ በኋላ ወደ እግዚአብሔር ተራራ ወደ ሆሬብ ወይም ወደ ሲና ደረሰ። እግዚአብሔርም ኤልያስን ኤልያስ ሆይ በዚህ ቦታ ምን ታደርጋለህ ብሎ ጠየቀው። ኤልያስም ለቅሶውን አቀረበ። እግዚአብሔርም ተራራው ላይ እንዲቆም ነገረው። ኃይለኛ ነፋስ፣ የመሬት መናወጥና እሳት አለፈ። ነገር ግን እግዚአብሔር በእነዚህ ውስጥ አልነበረም። በመጨረሻም ረቂቅና ጸጥተኛ ድምፅ ወጣ። እግዚአብሔር ኤልያስን 3 ሥራዎችን እንዲሠራ ነገረው። ሐዛኤልን በደማስቆ ላይ ንጉሥ አድርጎ እንዲቀባ፣ ኢዩን በእስራኤል ላይ ንጉሥ አድርጎ እንዲቀባና ኤልሳን በሱ ፈንታ ነቢይ አድርጎ እንዲቀባ። ኤልያስም ከዚያ ሄዶ እያረሰ ያለውን ኤልሳን አገኘው። መጎናጸፊያውን በላዩ ላይ ጣል አደረገበት። ኤልሳ ወዲያውኑ ተከተለውና ደቀ መዝሙሩና አገልጋዩ ሆነ። ንጉሥ አካብ የኢዝራኤላዊውን የናቡቴን ወይን ቦታ በግፍ በኤልዛቤል ሽንገላ ከገደለ በኋላ ሲይዘው የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም አካብን በገደልክበት ቦታ ውሾች የናቡቴን ደም እንደላሱ ያንተንም ደም ይልሳሉ የሚል ከባድ የቅጣት ትንቢትን ነገረው። እንዲሁም ኤልዛቤልን ውሾች እንደሚበሏት ተነበየ። አካብም የኤልያስን ቃል ሲሰማ ልብሱን ቀደደ፣ ጾመ፣ በደንጎሎ ስም ተኛ። በዚህ ንስሐው ምክንያት እግዚአብሔር ቅጣቱን በዘመኑ ላይ አዘገየው። ኤልያስ በቀጥታ የተሳተፈ ባይሆንም በአካብና በይሁዳ ንጉሥ በኢዮሳፍጥ መካከል በተደረገው ጦርነት የተነገረው የአካብ ሞት ትንቢት ተፈጽሞ አረፈ። ከአካብ በኋላ ልጁ አካዝያስ በሰማርያ ባለው ደርብ ላይ ወድቆ ታመመ። እርሱም የፍልስጤማውያን አምላክ ወደ ሆነው ወደ በአልዜቡል ላከ። እግዚአብሔርም ኤልያስን ወደ አካዝያስ መልእክተኞችን ልኮ ሞቱን ተነበየ። ንጉሡም ኤልያስን ለመያዝ አለቆችን ከወታደሮቻቸው ጋር ላከ። የመጀመሪያዎቹንና ሁለተኛዎቹን መልእክተኞቹን ከሰማይ በወረደ እሳት አጠፋቸው። ሦስተኛው አለቃ ግን ትሕትና አሳይቶ በነፍሱ ተለመነው። ኤልያስም ከእርሱ ጋር ሄደ። ሄዶም ትንቢቱን ለአካዝያስ ፊት ለፊት ነገረው። ይህ የኤልያስ የመጨረሻው ተግባር ነበር። ኤልያስና ኤልሳ ከገልአድ ተነስተው በቤቴል በኢያሪኮ አለፉና ወደ ዮርዳኖስ ወንዝ ደረሱ። ኤልሳም መጎናጸፊያውን ጠቅሎ ወንዙን መታው። ወንዙም ለሁለት ተከፍሎ በደረቅ አለፉ። ኤልያስም ኤልሳን ካንተ ከመወሰዴ በፊት የምትፈልገውን ነገር ለምን አለው። ኤልሳም የኤልያስ መንፈስ እጥብ ድርብ ሆኖ እንዲያድርበት ለመነ። ሲነጋገሩ ሳሉ የእሳት ሰረገላና የእሳት ፈረሶች በሁለቱ መካከል ተገለጡ። ኤልያስንም በአውሎ ንፋስ ወደ ሰማይ ያወጡት። ኤልሳም ይህን አይቶ አባቴ አባቴ የእስራኤል ሰረገሎች ፈረሶች ብሎ ጮኸ። የኤልያስ መጎናጸፊያ ከርሱ ወደቀ። ኤልሳም ወሰደውና በዮርዳኖስ ወንዝ ላይ መጎናጸፊያውን ተጠቅሞ ለሁለተኛ ጊዜ ወንዙን ከፍሎ ተሻገረ። በዚህም የኤልያስን መንፈስ መቀበሉን አረጋገጠ። ውድ የታሪካችን አድማጮች ታሪኩን እንደሰማችሁት ነበር። አብራችሁን ስለነበራችሁ እያመሰገን ቪዲዮአችንን ላይክ፣ ዩቲዩብ ቻናሉን ሰብስክራይብ ማድረጋችሁ እንዳዘነጉ በማለት በዚህ እንሰናበታችኋለን። የነቢዩ ኤልያስ ረድኤትና በረከት በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው።